በምንመገበው ምግብና በምድራችን ጤንነት መካከል ያለው ግንኙነት ምን ያህል ጥልቅ ይመስልላችኋል? ዛሬ የምናየው በቃ ይሄንን ነው። ዓለም አቀፉ የምግብ ስርዓታችን ፕላኔታችንን እስከምን ድረስ እየፈተናት እንደሆነ አብረን እንመለከታለን። እስቲ ያስቡት፣ ለሰው ልጅ ሳይሆን ለዚች ለምንኖርባት ምድር የጤና ምርመራ ብናደርግላትስ? የሚገርመው ነገር በስቶክሆልም ሬዚሊየንስ ሴንተር ያሉ ሳይንቲስቶች የፕላኔታዊ ወሰኖች ብለው የሚጠሩትን ማዕቀፍ ሲፈጥሩ ያደረጉት ልክ ይህን ነው። ለፕላኔታችን እንደ ጤና መመርመሪያ መሳሪያ ማለት ነው። ታዲያ ይሄ የፕላኔታዊ ወሰን ምንድን ነው? እንግዲህ ለሰው ልጆች ደህንነቱ የተጠበቀ የሥራ ክልል ብሎ ነው የሚገልጹት። በቀላል አማርኛ ልክ እንደ የፍጥነት ወሰን ማለት ነው። ከወሰኑ ካለፍን አደጋው ከፍ ይላል። እዚህ ላይም ከነዚህ ወሰኖች ካለፍን ወደ ኋላ ለመመለስ የሚያስቸግር የአካባቢ ለውጥ ውስጥ ነው የምንገባው። እሺ፣ ምርመራው ተደርጓል። ውጤቱስ ምን ይላል? እውነቱን ለመናገር ውጤቱ ትንሽ አስደንጋጭ ነው። በ2023 የወጣ አንድ ጥናት እንደሚያሳየው ከነበሩት 9 ወሳኝ የፕላኔታችን ወሰኖች ውስጥ 6ቱን አልፈን ሄደናል። 6ቱን አልፈናል። እሺ፣ እንዴት? ለምን? ለዚህ ሁሉ ጫና ዋነኛው መንስኤ ምንድን ነው? የሚገርመው መልሱ ያለው ከፊታችን ማዕዳችን ላይ ነው። አዎ፣ የምንመገበው ምግብ ፕላኔታችንን ከገደቧ በላይ እንድትገፋ ከሚያደርጓት ትልቅ ምክንያቶች መካከል አንዱና ዋነኛው ነው። ትንሽ በዝርዝር ስናየው የችግሩ ምንጭ ለእንስሳት እርባታ የሚፈለገው ከፍተኛ የፕሮቲን ፍላጎት ነው። አስቡት፣ እጅግ በጣም ሰፊ መሬት እና ከፍተኛ የውሃ ሀብት የሚባክነው በቀጥታ ለሰው ልጅ ምግብነት ሳይሆን ለምናረባቸው እንስሳት መኖ ለማምረት ነው። ይህ ደግሞ የመኖና ምግብ ውድድር የሚባለውን ነገር ይፈጥራል። በቃ ሀብት ላይ መሻማት ማለት ነው። እና ይሄ ቀላል ጉዳይ አይደለም። ምንጮቹ ላይ የተቀመጠውን ልጥቀስ። የተለመዱ የፕሮቲን ሰብሎችና በተለይ የአኩሪ አተር ምርት ከመሬት መራቆትና ከደን ምንጣሮ፣ ከቅሪተ አካል ነዳጅ መመናመን፣ ከከባቢ አየር ብክለትና ከዓለም ሙቀት መጨመር ጋር በቀጥታ የተያያዙ አሉታዊ የአካባቢ ተጽዕኖዎች አሉት። በቃ የሚያሳየው በተለይ እንደ አኩሪ አተር ያሉ ሰብሎች እርሻ ለብዙ ችግሮች ዋነኛ መንስኤ መሆኑን ነው። ይሄ ምስል ደግሞ ነገሩን በደንብ ያብራራዋል። ሰንሰለቱን ተመልከቱት። ከመኖ ምርት ነው የሚጀምረው። ይሄ ምርት በሂደት ወደ ግሪንሃውስ ጋዝ ልቀት እና ብክለት ይቀየራል። መጨረሻ ላይ ደግሞ ተጎጂዎቹ እነማን ናቸው? አየራችን፣ መሬታችን እና ውቅያኖሶቻችን። በቃ እንዲህ የተያያዘ ዑደት ነው። እሺ፣ ችግሩን አየን። ግን ሁሌም ከባድ ችግሮች አስደናቂ መፍትሄዎችን ይዘው ይመጣሉ። አሁን እስቲ ወደ ተስፋ ሰጪው ክፍል እንለፍ። ተመራማሪዎች ይህንን አዙሪት ለመስበር ምን አይነት አስገራሚ ስራዎች እየሰሩ እንደሆነ እንመልከት። እንግዲህ ዋናው ግብ ግልጽ ነው። እንደ አኩሪ አተር ባሉ የተለመዱ የፕሮቲን ሰብሎች ላይ ያለንን ከፍተኛ ጥገኝነት መቀነስ። እንዴት? አፈር አልባ የሆኑ በአካባቢው የሚገኙ እና በድጋሚ ጥቅም ላይ ሊውሉ የሚችሉ አማራጮችን በመጠቀም በቃ በፕላኔቷ ላይ ያለውን ጫና ማቃለል ነው ትልቁ ዓላማ። እና ይህንን ችግር ለመፍታት 4 ዋና ዋና መንገዶች ላይ ትኩረት ተደርጓል። አንደኛው አማራጭ ተክሎች እና ዘዴዎችን መጠቀም ነው። ሁለተኛ ሴሉላር እርሻ፣ ይህ ማለት ከባክቴሪያ እና ፈንገስ ካሉ ረቂቅ ሕዋሳት ፕሮቲን ማምረት ነው። ሶስተኛ ሰርኩላር እርሻ፣ የምግብ ቆሻሻን ወደ ጠቃሚ ሀብት መቀየር ማለት ነው። አራተኛው ደግሞ የእንስሳት ተረፈ ምርቶች መጠቀም፣ ለምሳሌ ነፍሳትን ለፕሮቲን ማርባት። እያንዳንዳቸው በራሳቸው መንገድ አስደናቂ ናቸው። እሺ፣ እነዚህ አማራጮች ሊያመጡ የሚችሉት ለውጥ ምን ያህል ነው? ውጤቱ አስገራሚ ነው። ለምሳሌ የአካባቢውን የሉሰርን መኖ ብንጠቀም ከውጭ ከሚገባው አኩሪ አተር ጋር ሲነጻጸር ለዓለም ሙቀት መጨመር ያለውን አስተዋጽኦ እስከ 95 በመቶ መቀነስ ይቻላል። ወይም ደግሞ ከምግብ ቆሻሻ የሚዘጋጅ መኖ ከተጠቀምን የመሬት አጠቃቀምን 100 በመቶ መቀነስ ይቻላል። ይሄ ማለት ምንም ተጨማሪ መሬት አይፈልጉም ማለት ነው። ለውጡ እጅግ በጣም ትልቅ ነው። እርግጥ ነው
ይህ ነው ፍቱን መድኃኒቱ የሚባል ነገር የለም። ሁሉም ነገር ሚዛናዊ እይታ ያስፈልገዋል። እዚህ ሰንጠረዥ ላይ እንደምናየው የአንዳንዱ አማራጭ የራሱ የሆነ ትልቅ ዕድልና በዛው ልክ ስጋት አለው። ለምሳሌ ሰርኩላር እርሻ ቆሻሻን ወደ ሀብት ይቀይራል፣ ግን በደንብ ካልተቆጣጠሩት የመበከል ስጋት አለው። ስለዚህ ጥቅሙና ጉዳቱን ማመዛዘን ያስፈልጋል። እንግዲህ እነዚህ ሁሉ አማራጮችና ፈጠራዎች አንድ ትልቅ ምርጫ ፊት ለፊት ነው የሚያቆሙን። በቀጣዮቹ 10 ዓመታት ውስጥ የፕላኔታችን ዕጣ ፈንታ ምን ሊሆን እንደሚችል የሚወስን ምርጫ። አንድ ጥናት ነገሩን ግልጽ ለማድረግ ሞክሯል። እስከ 2050 ድረስ ልንጓዝባቸው የምንችላቸውን 2 የተለያዩ መንገዶች ወይም የወደፊት ታሪኮች አስቀምጧል። እና የትኛውን መንገድ እንደምንይዝ የሚወስነው የምግብ ምርጫችን እና የዓለም አቀፍ የውሃ አጠቃቀማችን ነው። እስቲ ሁለቱን ሁኔታዎች እንመልከት። በአንድ በኩል በኢኮኖሚ የሚመራ መንገድ አለ። በዚህ መንገድ ከሄድን የዓለም የውሃ አጠቃቀማችን በ130% ይጨምራል። በቃ ይፈነዳል ማለት ነው። በሌላ በኩል ደግሞ ዓለም አቀፍ ዘላቂነት የሚለው መንገድ አለ። በዚህኛው መንገድ የዓለም የውሃ አጠቃቀም የሚጨምረው በ30% ብቻ ነው። የሚገርመው ደግሞ የነፍስ ወከፍ የውሃ አሻራችን በ2% ይቀንሳል። ልዩነቱ እጅግ በጣም ትልቅ ነው። ስለዚህ ወሳኙ ነጥብ ይሄ ነው። የምንመርጠው ምግብ በቀጥታ የፕላኔታችንን ወሳኝ ሀብቶች የወደፊት ዕጣ ፈንታ ይወሰናል። በቃ በእነዚህ 2 የወደፊት መንገዶች መካከል አለው ልዩነት ቁጥር ብቻ አይደለም፣ ለቀጣይ ትውልድ ስለምንተወው ዓለም ነው ያወራን ያለነው። እና ወሳኙ ጥያቄ ይሄ ነው። የፕላኔታችን ሀብቶች የወደፊት ዕጣ በዓለም አቀፉ ምግባችን ላይ የተመሰረተ ነው። ታዲያ የትኛውን የወደፊት ጊዜ ነው ለማዘዝ የምንመርጠው? ይህንን ትንታኔ አብራችሁን ስለነበራችሁ ከልብ እናመሰግናለን።